እንደዛ አይደለች ኦርቶዶክስ ቤተክርስቲያን ትምህርቱ የገባው ምኑ የገባው እንዲህ አንገቱን ደፍቶ ከራሱ በታች ሁሉንም ከኔ በላይ ነው ሰው ብሎ ነው የሚያስበው። እንደዚህ ዝቅ የሚል እኔማ ኦርቶዶክስ የገባው እንዲህ ዝቅ የአባቶች ትህትና ዝቅ ብለው ነው እኮ ያሳዩን። እግር አጥቦ ኢየሱስ ክርስቶስ ዝቅ ማለትን አሳይቶ እግር ማጠብን ጳጳሱ ወርደው እግር ሲያጥቡ ያሳየች ኦርቶዶክስ ናት። እና ኦርቶዶክስ ለመምሰል ምናልባት እኔ እርግጠኛ ነኝ ኦርቶዶክስ ሆኖ ስድብ ይጽፋል ብዬ አላምንም። እኔ ጋ ማለት ነው። ጋጥ ወጥ ካልሆነ ወይ ለመታወቅ ፈልገ ነው ወይ ጋጥ ወጥ ነው። ልክህን ነው የምነግርህ። ገብቼ እያንዳንዱን ነገር እመረምራለሁ። ኦርቶዶክስ ከሆንክ እኔን አያሳየኝ፣ ምን እንደማረገ አሳይሃለሁ። በጭንቅላት ተዘቅዝቀ እስክጮ ድረስ ነው እማንፈራፈረ። ዘላባጅ ክብራችሁን ጠብቁ። ክብርሽን ካልጠበቅሽ ልክሽን ነው የምነግርሽ። እኔ ጣጣ የለኝም። እኔ ውዳሴ ከሰው መፈልግ ሴት አይደለሁም። አይ ዶንት ኒድ ኤኒ ውዳሴ። ማንም ከፍ እንዲያደርገኝ ማንም ዝቅ እንዲያደርገኝ ሰርቼ አላውቅም። ለማንም ብዬ ኖሬ አላውቅም። ስኖር የምኖረው በምድር ላይ የምፈራው እግዚአብሔርን ነው። አባቶችን አከብራለሁ በክብራቸው ልክ። ለቤተ ክርስቲያን የሚሰሩትን ለቤተ ክርስቲያን ከልብ ከካህናቸው ልክ ካህን ተሰጥቷቸው ከድቁናቸው ልክ ድቁናቸውን አክብረው ጳጳስ በጳጳስነቱ ልክ ፓትርያርኩ በፓትርያርኩነቱ ልክ ሲሰራ አከብራቸዋለሁ። ዝቅ ብዬ እግራቸውን አጥባለሁ። ከዛ በተረፈ ግን የቤተ ክርስቲያን አክብሮት ተሰጥቶት የቤተ ክርስቲያንን አክብሮት ከፍ ዘቅ ለማድረግ ከሄደ ማንንም ነው የማልፋታው። ማንም ለምን ገሃነም ውስጥ አልገባም፣ አልፈታችሁም። ቢኮዝ ማንም አይናገረኝም እያላችሁ ማንም ምንም አያደርገኝም እያላችሁ የምትሰሩት ነገር ይሄ መልካም አይደለም። እኔ እንደዚህ አይነት ነገር አይመቸኝም፣ ተመችቶኝም አያውቅም። ስለዚህ ጥንቃቄ የተሞላበት ነገር ብትሰሩ ጥሩ ነው። የእግዚአብሔርን ደግሞ ካመናችሁት ባለፈው ካስታወሳችሁ በጣም እዚህ ፕላትፎርም ላይ የተረዳ እንደውም አንድ የአዲስ አበባ ልጅ በጣም የዋህ የሆነ ገንዘቡን ይሞታል ብዬ በልቼዋለሁ ብሎ የተናገረ ልጅ ነበርና የእሱን እንትን አይቼ በጣም ነው ደስ ያለኝ። የእሱን ቪዲዮ ዛሬ ተነስቼ ሳይሆን ነበር። የት ሀገር እንዳለ አላውቅም። እግዚአብሔርን ካመናችሁ ይሄ ምንድን ነው ተስፋ ካልቆረጣችሁ ኔቨር ጊቭ አፕ የሚባል ስም የሚገባው ለዚህ ልጅ ነው። እውነት ክርስቶስን እንዴት ደስ እንዳለኝ ሳየው ይሄ ልጅ ክርስቶስን የኔ አባት ይሞታል ያለ አበቅቶለታል የተባለ ልጅ በእግዚአብሔር ቸርነት የት እንደደረሰ እዩት። እግዚአብሔርን ለዚህ ልጅ ስለተስየለታለሁ። ክርስቶስን ነው የምልህ። የዚህ ልጅ በእግሩ ሄዶ ዓለምንም ክራች በሁለት እግሩ ቆሞ እህቱ ደግሞ በጣም እግዚአብሔር የባረካት ትዕግስተኛ እህት፣ በጣም ታጋሽ። ካስታወሳችሁት በሞተር ሳይክል ነው እንደዚህ ሆነው። ጎንደር ተወልዶ ያደገ ልጅ ነው። አዲስ አበባ ላይ አንድ ሴት አስጠግታው የሚኖር ልጅ ነው። ገንዘብ ተሰብስቦለት ነው ወደ ታይላንድ መሰለኝ ያለው። አሌክስ ይባላል። ካስታወሳችሁ ገንዘብ ተሰብስቦለት እንትን የተባለ ነው። ገንዘብ ተሰብስቦለት የሆነ ብሩን በልቶት የሆነ ብዙ ታሪክ ነበረው ስለዚህ ልጅና በቃ በጣም ይሞታል ብዬ አይተርፍም ስላሉኝ ብሩን በላውት ብሏል አንድ ልጅ። እና በጣም ነው የዚህ ልጅ እንትን የሚያስደስተኝ። ጥንካሬ እያየን ነው። እኔ አሌክስ መሄዱን አላውቅም። የት ሀገር ሄደ? ጀርመን ሊሄድ እንትን አለኝ ምናምን ሲል ነው የሰማሁት። ወይ ጉድ! መልካቸው ይመሳሰላል ማለት ነው። ኦኬ፣ የአዲስ አበባው ልጅ ነው ይሄ። የአዲስ አበባው የ24ቱ ልጅ እኔ ቤቱ ሄጄ የጠየቅኩት ነው። እኔ መሄዱን አላውቅም፣ አልሰማውም። ፕሮሰስ እንደሚጠብቅ ነው የማውቀው። አይ ዶንት ኖ የት ሀገር ሄደ? ጻፉልኝ እስቲ።
ለውጡት እንዴ ምናምን ብላችሁ ማጻፉ አላችሁ። ተሳሳትኩ በቃ እንዴ ሰው ምን ሮማን ፍጹም ናት አልኳችሁ እንዴ? ተሳሳትኩ እኮ በቃ ወሬ አታብዙ። ሀቢባ ቤት ገብታ ሀቢባ እኮ ለዚህ ትልቅ ክብር ያላት ሁሌ በዚህ ነገር አከብራታለሁ። ስታጠፋ ደግሞ ትላሳለች። ይህን ስለረዳችሁ ሀቢባ ስታጠፋ እዚህ ላይ ቁጭ ላረጋት አልችልም። የዚህ ልጅ ላደረገችው ነገር ትልቅ ክብር አለኝ። በወቅቱም አመስግኛታለሁ። የቲክቶክ ህዝብ ሲነሳላ ቆሜላታለሁ። ነገር ግን የመጣውበትም ማህበረሰብ ገልባ ስትናገረው ይሄንን ስላደረገችልኝ ብዬ ዝም ልላት አልችልም። እኔ ሮማን ለምን እናቴን ከዚህ ነገር ላይ አታነሷትም? እናቴ ማልደራደርኩባት የተሰደርኩላት እናቴ ስታጠፊ ይህን ስላደረግሽ ብዬ ጥፋትሽን ልሸፍንልሽ አልችልም። ዲሲስ ሚ ወደዳችሁም ጠላችሁም ብትወዱኝም ባትወዱኝም አዶን ጊቨሽት ሀቢባ ለዚህ ትልቅ ክብር አላት። ለሰራችሁ ለዚህ ልጅ ህይወት እዚህ መድረስ የሀቢባ እጅ አለበት። ከፍተኛውን ድርሻ ሀቢባ ትወስዳለች። ሀይልዬ አለ የ22ቱ ሀይልዬ እንደ ያለ የ22 ልጆች ፍፄ የ24 ልጅ ፍፄ ሲያሰባስብለት ለንደን የሚኖረው እነ ፍፄ እነ ሰያ 22 24 ማንም የቀረ የለም። ባርች የ4 ኪሎ ልጅ የማን አዲስ አበባ ልጅ የተባለ ያልተረባረበለት የለም። እኔ ጋር ግን መልእክቱን ያደረሰው ሀይልዬ ነው። የ22ቱ ሀይልዬ ሮምዬ እባክሽን ተብሏል። ሌላም ሴት አለች ስሟ አፌ ላይ ያለ የማንቸስተር የምትኖር ልጅ እነሱ ናቸው እኔ ጋር ያደረሱት። እኔ ደግሞ ከኔ ቤት ይልቅ በፍጥነት ገንዘቡ ሊገኝ የሚችለው ሀቢባ ጋ ነው ብዬ ሀቢባ ገብቼ ነገርኳት። አላሳፈረችኝም። ተቀብላ ማድረግ ያለበትን ነገር አድርጋለች። ስለዚህ ይሄ ልጅ እዚህ ደረጃ መድረሱ የሁላችንም ኢትዮጵያን ሙሉ የአዲስ አበባ ልጅ ጥምረት ፍቅርን ያየንበት ቁርስ ተዘጋጅቶለት እዛ ጋር የአዲስ አበባ ልጅ አልቅሻለሁ በደስታ የነበረው ትብብር ያለውም የሌለውም የተገኘበት ሁኔታ ግን ሶሻል ሚዲያ ላይ ባንመጣ ገንዘቡ ግን አልሞላ። ያ የሚያሳየው የአዲስ አበባ ልጅ አዲስ አበባ የሚኖር ሳቢ ወፍ የለንም ማለት ነው። ፋራው ይበላል የአዲስ አበባ ልጅ ያህል በዚህ ነው እንጂ የዚህ ልጅ ብር እዛው አዲስ አበባ ይሞላል ተብሎ የክስቤት ተደርጎ ነበር። ቁርስ ተዘጋጅቶ ድንኳን ተጥሎ ተሰበሰበ። ገንዘቡ ያለው ፋራው ጋር ስለሆነ የአዲስ አበባ ልጅ ሲሰበሰብ ሲጨመቅ ሳቢ ወፍ የለም ማለት ያለን እድል ሶሻል ሚዲያ ላይ መተን ሶሻል ሚዲያ ላይ ለንደን እንዳለ የ22 የ4 ኪሎ የጨርቆሱ ሁሉም ተረባርቦ ለንደን ላይ የአዲስ አበባ ልጆች የሚገኙበት ጥረዋል። ይህም ተደርጎ የተጠየቀው ገንዘብ ሊሞላ ስላልቻለ ግዴታ የትገባን ሀቢባ ቤት ለምን ኔጋም ሊቆይ ይችላል። ሀቢባ ጋር ፍጥነት አለው ተባለ። ገብቼ አናገርኩት። ቡና ጠጡ ተደርጎለታል። የአዲስ አበባ ልጅ ወፍ ገንዘብ የለንም ቢኖረን ኖሮ አርጎ ይሞላ ነበር። ያው ሀብታሙም ትዕቢተኛም ሀብታም ከሚጸድቅ በመርፌ ቀዳዳም ግመል ቢያልፍ ይሻላል ነው መጽሐፍ ቅዱስ ላይ ሀብታሞችም ስለሚቋጠሩ ነው። በእርግጥ እኔ አልሰማውም። ሄጄ ኢትዮጵያ እያለሁ ጠይቄዋለሁ። ግን በጣም ጥሩ እንቅስቃሴ ባንዴ እያሳየ ወክ እያረገ እህቱ የዛን ቀን አግኝቻታለሁ። መልካም ስብና ምርጥ የኦርቶዶክስ ልጅ በጣም አሪፍ ልጅ ናት። በጣም ያኛው ጎንደሬ ግን እህት ያለው አይመስለኝም። እኔም ገርሞኝ እህት ነበረው እንዲህ ብዬ እያሰብኩኝ ነበረ። ያኛው እህት ያለው አይመስለኝም። ያኛው ልጅ የት እንደሄደ እኔ ጋር መጥቶ ነበረ። ትንሽ ገንዘብ ጎለኛል ብሎ ተመልሶ አሁን የት እንዳለ አላውቅም። እሱኛው ልጅ መስሎኝ በጣም ገርሞኝ ነበር። እንደዚህ ባንዴ ወክ አረገ ብዬ እሱም በጣም በሆነ እንትን ፊዚዮቴራፒ እየሰራ በጣም ጥረት እያደረገ ነበረ እና አሌክስም በአጭር ጊዜ ውስጥ እንዲህ አይነት እንቅስቃሴ ማሳየቱ ታይላንድ እንግዲህ ጀርመን ፕሮሰሱ ካለቀል ጀርመን ቅርብ ስለሆነ ነፍ ዝርያ ምዛ አለ። ምንም አይደብርም። እኔ ራሴ ፕሮሚስ ከለንደን ሄጄ ልጠይቀው ፕሮሚስ ገብቼለት ነበር። ግን እንግዲህ ታይላንድ ከሄደም በጣም አሪፍ ነው።
በጣም አሪፍ። እግዚአብሔር ምሕረቱን ያርግልህ። ፒፕሉ ኮመንት ተማመን ነው እኮ 3909 ኮመንት አድርጓል። እግዚአብሔር ይማረው፣ እግዚአብሔር ጨርሶ ይማረው። እንግዲህ እሱን ነው የምንመኘው። የሚቀብ ይህን ተከትላ